እንዴ ለአቶ አያሌው እንዲህ ነው ያቀባበል የመጡበትን ድርጅት ሳየው ከኢትዮጵያ እንታደግ ግብረሰናይ ድርጅት አውስትራሊያ ይላል። ኢትዮጵያ እንታደግ ከምን ሜንሊ ያው የሰብአዊ መብት የሰብአዊ እርዳታ ድርጅት ስለሆነ እና ደግሞ ሀገራችን ብዙ ስንክሳር ያለብን ሀገር ስለሆነ በምንችለው አቅምና መጠን የተለያዩ እርዳታዎችን ለማድረግ ሞክረናል። ከዚህ በፊት በሰሜን ጦርነት ወቅት የተፈናቀሉ ዜጎችን ወደ 250 ሺህ ብር $225 አሰባስበን ረድተናል። ወልዲያ አካባቢ ተፈናቅለው ያሉ ሰዎችን በአቡነ ኤርሚያስ አማካኝነት እንደዚሁ እርዳታዎች አድርገናል። እንዲህ የተለያዩ ችግሮች በደረሱ እዚህ ደቡብም የመሬት መሸራረስ በደረሰ ጊዜ እርዳታ አድርገናል። ከሁሉም በላይ ግን ለመቄዶንያ ፊት ቆሞ መቼም ስለ ትንሽ አርግ ያለው ብሎ ለመናገር ያሸማቀቃል። የደግነትን ጣራውን ስለበጠሱት ቢንያምና ለኔ አሁን እናንተ በጎ ስራ ሰራችሁ ለማለት እንዴ እነሱን የት ጋር እናደርጋቸዋለን? ያስፈራል። ግን የምንችለውን ለማድረግ ሞክረን ምናልባት የቢንያምን ቋንቋ ልጠቀምና ኢትዮጵያ ውስጥ የመጀመሪያው ከኮሪያ ሆስፒታል ቀጥሎ እንደዚህ አይነት አልጋ ያገኘ መቄዶንያ ነው ብሎ ሲናገር ሰምቻለሁ። አንድ ኮንቴነር 40 ፊት አልጋ ከነፍራሹ ከነንሶላው ከነብርድ ልብሱ በአጋጣሚ ለጉዳይ መጥቼ ሌሎችም ከኔ ጋር የነበሩ ሰዎች መተን ፊዚካሊ ከኮንቴነር አውርደን አስረክበናል። ያ ግምቱ $100,000 አካባቢ ይሆናል። አሁን ይሄ እርዳታ አይደለም መተን እንዲህ ማድረግ የፈለግንበት ምክንያት ሌሎቹ ሰዎች አንደኛ እንዲሰሙ የሚደመቅ ኢትዮጵያን እንታደግ ወይም ሴቭ ኢትዮጵያ ምን እያደረገ እንዳለ እንዲነሳሱ። ገንዘብ አልተሰበሰበም። በእጃችን የነበረውን ገንዘብ ነው ወደዚህ እንዲተላለፍ ያደረግነው። ስለዚህ በአውስትራሊያ የምትኖሩ ኢትዮጵያውያን ምናልባት ብዙዎቻችሁ አሁን ተኝታችኋል። የተቀዳውንም ቅጂ ስታዩ በተለይ ደግሞ ምዕራብ አውስትራሊያ የምትገኙት አሁን ገና እየመሸ ስለሆነ ለመቄዶንያ የሆነ ነገር ማድረግ ማለት በቃ ሰው የመሆን ትንሽዬዋን ነገር ማድረግ። ደግነትን እነሱ ጥሰውታል። ራሳቸውን ነው የሰጡት። ራሳቸውን መቻል ላይ አቃታቸው። እኛ ግን $100 ሰጠን ማለት እውነት ለመናገር ብዙ ሰጠን ማለት አይደለም። ካለብን ያው ከደሃ ሀገር ስለሄድን የምንረዳው አለ፣ የምንደጉመው አለ፣ የራስ ህይወት አለ። ብዙ ነው ችግራችን። ያው በተለይ ውጭ ስንኖር ድህነታችን ነው ወጥቶ የሚጥለንና አትጎዱበትም። ወቅቱም የጾም ነው፣ የጸሎት ጊዜ ነው። ያው ጥያቄው ላይ ስንሄድ የሚቀርበውን ታውቁታላችሁ። ብዙ የሃይማኖት ጉዳይ ውስጥ ገብቼ ብዙ ልላችሁ አልችልም። እስላሙም ክርስቲያኑም አሁን ጾም ላይ ነው። በውጭ ያላችሁ ኢትዮጵያውያን እባካችሁ $100 በመለገስ ይሄን ግብ ለማሳካት እንሞክር። ዛሬ 19ኛ ቀኑ ነው እዚህ ቤት ውስጥ ቀን ከሌት የተገኘው ገንዘብ ግን 10% ነው። ገና 5 ቢሊዮን ብር ነው ታርጌቱ። 500 ሚሊዮን ላይ ነው ያሉት በ19 ቀን። እንደ ዜጋ እንደ ሰው ስናስበው ይሄ ትንሽ ካላሳፈረን የጎደለን ነገር ያለ ይመስለኛል። እና በውጭ ያላችሁ ኢትዮጵያውያን ግድ የላችሁም። ይሄንን ኮዝ መርዳት ካቃተን የእውነት ራሳችንን መጠየቅ አለብን። ከዚህ የታሪክ መድረክ ላይ መጉደልም ከህይወት የመጉደል ያህል ሆኖ ነው የሚሰማኝ። የምትችሉትን ሁሉ አድርጉ። ኢትዮጵያ ውስጥ የምንገኝ ዜጎችም ተቋማትም የሃይማኖትም ይሁን የተለያዩ ተቋማት አሁን ቅድም ትምህርት ቤቶች አርያ ሊሆኑ የሚችሉ ናቸው። መምህራን አንድ መምህር በቃ ነፍስ ያለው መምህር ተነስቶ ትምህርት ቤት ማስተባበር ይችላል። አንድ ሃይማኖት አባት አንድ የሃይማኖት ግቢን ማነቃነቅ ይችላል። የአንድ እሑድን ዛሬ መዋለ ሙዳዩን ለመቄዶንያ እናድርግ ማለት ይቻላል። እና እባካችሁ በዕለተ ገብርኤል ነው እዚህ የቆምኩት። በአጋጣሚ ተሳክቶልኝ በገብርኤል ልጃቸዋለሁ። መቄዶንያ እንርዱ።
አሁን ሌሊት ነው መሰለኝ እዛ ግን የተቀዳውን ያዩታል። ብዙ ጊዜ ከሳውዝ አውስትራሊያ ይደውላል። ሀሊማ ነች እና ሀሊማ የኢትዮጵያ ስራ አስኪያጅ ቦርድ አባል ነች። ነው ሀሊማ ብዙ ጊዜ ትደውላለች። ብዙ በኢትዮጵያ ጉዳይ ላይ እጇን ትዘረጋለች። ምናልባት ይሄኔ ካልተኛች አሁንም ልትደውል ትችላለች። ካልተኛች ሳውዝ አውስትራሊያ እሷ ነች፣ የእኛ የቦርድ አባል ነች። በአራቱም አቅጣጫ አውስትራሊያ ውስጥ ኢትዮጵያውያኖች አሉ ማለት ነው? አዎ፣ ሁሉም ኢትዮጵያዊ አውስትራሊያ ውስጥ አይደለም። ቫኑዋቱ ውስጥ ኢትዮጵያዊ አለ። የትም ደሴት ላይ ሄደ ኢትዮጵያ የምትጠጣበት ቦታ የለም። ግን ትልቁ የኢትዮጵያ ኮሚኒቲ ያለው ቪክቶሪያ ስቴት ውስጥ ሜልበርን የሚባለው ነው። እኔ ሲድኒ ነው ያለሁት። ሲድኒ ኢስት ኮስት ነው። አሁን ጥሩ ሰዓት ለዌስት ኮስቱ ነው፣ ፐርዝ ላሉት። ሌሎቹ ጋር አሁን 10 ሰዓት ከምሽቱ ማለት ነው፣ ወይም 10 AM አሁን 11 PM እየሆነ ነው እና ወደ ሚድናይት እየተጠጉ ነው። ስለዚህ ሲነጋ ያዩታል። እውነቱን ለመናገር የኢትዮጵያ ጉዳይ ያገባናል። እዚህ ያሉ በጣም በርካታ የበጎ አድራጎት ስራዎችን በመስራት የሚታወቅ ስብስብ ነው። መጀመሪያ እዚህ ቆሞ እርሶ ራሶ በመላው ዓለም ላሉ ለዚህ ፕሮግራም ተከታታዮች የአክብሮት ጥሪ ስላቀረቡ አቶ አያሌው መጀመሪያ እናመስግናቸው። በጣም ደስ ይላል። የመቄዶንያ ነገር በጣም የነካዎት ይመስላኛል። አሁን በዚህ ንግግሮ መቄዶንያን ጎብኝተውታል ወይ ብዬ መጠየቅ በጣም ለቀባሪው እንደማርዳት ይመስለኛል። ግን በእርሶ እይታ መቄዶንያንስ ምንድን ነው? የመጀመሪያ መቄዶንያ ያየሁት እኔ ረጅም ዓመት ኢትዮጵያ አልመጣሁም። በ22 ዓመቴ ነው ተመልሼ ነው መጀመሪያ ጊዜ ከ5 ዓመት በኋላ የመጣሁት። እንደመጣሁ መቄዶንያ ነው የጎበኘሁት። ስጎበኝ ሰው አለመሆኔ የገባኝ ምን ያህል ደቃቃ እንደሆንኩ ገባኝና አፈርኩ። ከዛ በላይ ምንም ላልችል ሁሌም ሲሄድ በጣም እረበሻለሁ። አሁንም እረበሻለሁ። መቄዶንያ ምንም ማለት አልችልም። በቃ እዛ ግቢ ስገባ ቁንጫ ያህል ማነሴ ነው የሚሰማኝ። ደግሞ ሁላችንም እንደዛ ሊሰማን ይገባል። ምንም እኮ በቃ ሰው ይህን ያህል እኛ ሀገር ቅዱስና እንዴት እንደሚሰጥ አላውቅም። እኛ ደግ እንድንባል እናንተ ደግ በጎ አድራጊዎች እንድትባሉ እነሱ ቅድስና ማየት አለባቸው። አለዛ በቃ የለንም። አንድ ስም መጠራት ይከብዳል። አይቻልም እንጂ እንዴት ይከብዳል? ሳይሆን አይቻልም። ስለዚህ እኔ መቄዶንያ ግቢ ስገባ በቃ ትርምስምስ ወጥቶ ነው የምወጣው። ተመልሼ አያሌውን ላገኘው ጊዜ ይፈጅብኛል። አሁንም እኔ ከሌኔ ጋርም ከቢኒያሙ ጋር አውርቼ አውቃለሁ፣ ግን ላወራቸው አልችልም። መልአክ ፊት እኮ የመቆም ያህል በጣም ከባድ። ሌላው እንደውም እንዳጋጣሚ ይህንን ካነሳልኝ ሰይፉ፣ ውጭ ሀገር ያላችሁ ሰዎች ኢትዮጵያ ስትመጡ ከሚባክነው ጊዜያችሁ፣ በአብዛኛው አባክነን ነው የምንሄደው አይደል? ከሚባክነው ጊዜያችሁ ግማሽ ቀን መቄዶንያ ያሳልፉ። ምናልባት የህይወት ጥሪያችሁንም ታገኙ ይሆናል። ስብዕና ምን እንደሆነ ታዩ ይሆናል። ብዙ ዩኒቨርሲቲ ብዙ ቦታ ከመመላለስ ግማሽ ቀን መቄዶንያ መምጣት የህይወትን መስመር ያስተካክላል። በጣም ደስ ይላል። ያው እንግዲህ በአውስትራሊያ የሚኖሩ ኢትዮጵያውያን ናቸው። ሰብሰብ ብለው ቀደም ሲል እንዳልኩት ነው ከኢትዮጵያ እንታደግ ግብረሰናይ ድርጅት አውስትራሊያ አቶ አያሌው ሁንዴሳ እዚህ መጥተዋል። ባዶ እጃቸውን አይደለም። ከአሁን በፊት ትልልቅ ልግስናዎችን በማድረግ ይታወቃል ይህ ስብስብ። አሁን ደግሞ እንደው ካለው ላይ እንደ አዲስ አልተሰበሰበም ብለውኛል ጋሽ አያሌው። አሁን ካሁን በኋላ ነው የምንጠብቀው። እሱን እንግዲህ አሁን ግን ካሁን በፊት ከነበረው ላይ እንደው የተወሰነ ነገር እንስጥ ስላሉ እስኪ ወደዚህ ስጦታው ይምጣና እንየው። እሺ 250 ሺህ ብር ያው እንግዲህ የኢትዮጵያ እንታደግ የግብረሰናይ ድርጅት በአውስትራሊያ ለመቄዶንያ የረዳውን 250 ሺህ ብር ተረክበናል። አቶ አያሌውን በደንብ አመስግናችሁ እንደው ለስንብት የሚሉት ነገር ካለ እስካሁን ያሉት እንዳለ ሆኖ እንዳልኩ እኮ ነው። ምን ይባላል ስለ መቄዶንያ?
ራሱ እኮ አክሽን በደንብ ተናግሮ ጨርሶታል። ጆሮ ማበደር ነው ከቀልብ ሆኖ ትንሽ ጊዜ ባባክ ነው። ምንድነው የሚሉት እነዚህ ሰዎች? ምንድነው የሚያደርጉት ሰዎቹ? ቢንያምና ለኔ ራሳቸውን የሰጡት እናንተ ትንሽ ፍራንክ ስጡ እና ለራሳችሁ ትንሽ እየኖርኩ ነው ብላችሁ ማስቡ። እንደ ዜጋ ምናልባት ቪዲዮዎቹን ሄዳችሁ ስታዩ እንግዲህ መጨረስ የቻለ ሰው የሚገርም ታሪክ ነው የምታዩት። እንዴት አይነት ሰዎች ከየት ተነስተው እንደገና እንዴት ሰው እንደሆኑ ቢያንስ ሰውም ቢያቅታቸው ግን ዲሰንት የሆነ እንደ ሰው ኖረው እንዲያልፉ እንኳን የሚደረግበት ቤት ነው። እዚህ ግቢ ውስጥ ብቻ ወደ 8,000 ሰው አለ፣ ወይም ወደ 10,000 ሰው አለ። ገብታችሁ አይታችሁት ብትወጡ ራሱ ዝም ብሎ የሚፈጥርባችሁ የህይወትን ትርጉም የምታዩበት መነጽር የሚቀየርበት ይመስለኛል። መቄዶንያን ጎብኙ፣ መቄዶንያን ወርዱ። አመሰግናለሁ። በጣም እናመሰግናለን። እግዚአብሔር ያክብሮት፣ እድሜ ከጤና ይስጥዎት፣ ሰላም ይመለሱ። እናመሰግናለን። በያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ ከአውስትራሊያ የመጡት አቶ አያሌው በደንብ ተነክተዋል በመቄዶንያ። መልእክታቸውም በደንብ ሄደሽ ሲገባሽ በዚህ ቶን ነው የምታወሪው እና ስለ ልግስናቸው በድጋሚ እናመሰግናለን። ይህ ልዩ የመዝናኛ ዝግጅት በኢትዮ ኤፍኤም 7.8 ታዲያስ አዲስ ላይ እንዲሁም በሰይፉ ሾው ዩቲዩብ ቻናል በቀጥታ እየተላለፈ